የሚገርም ነገር አንዱ 18 ብር ጋበዘኝ። እዛ ወንድም ካላኑን ዘላለሁ ብዬ ካላኑን በቴሳ ማሳጠርና ማስረዘም እንዴት አንተ እኛ ብዙ ከተማ ደስ የኮምበልሻ ባዲ እንደማልበላ አጎሚስት አንተ እንዴት የጫት ቀርጣ የሚበላበት ምሳ እንብላ ትለኛለህ? ሰገጤ ነሳ እኔ በርጎ እየበላሁ ምን አና አወጣ አልመፈታሊ ሰው በጦም እንዲተበላለ አለኝ። ደገኝ ገለበት አገኘሁታ እኔ በቀና እንደ ያበለው በቀበ እንደው ሻበሱስ ከነው ባባ አሁን የምበላው ግን ነገ በስቲያ የለኝማ እንበልሻ ኖራለሁ ይሪያ ሆለመቶ ሲሰጣ ቁጭ ያንን ተቀብዬ ተመልሼ ቁጭ ቀደም ደርሶ ይላል ደገኝ ሰጣኝ አንሶኛ እኔ ሁለት ወለዱ ዲያቆን አደረኩ። ጠጭ ስለሆነ ኢየሱስ ክርስቶስ ማን ይገዛል? ለምን ነው ይብላ አንደኛ ብሞት አሁን ያምን ብሎ ይፈታኛል። ተምሮ አዲስ አበባ ሆኖ ሁሌም ተንኮል ስለሚሰራ ዲያቆን አደረኩ። ለምን ነው ይብላ ብሞት አንጀሪ ካንጠላ ያቀርባል የለኝም ማን ያ ዜሮ የና መላኳኒ ናቸው ውጤቱን አየሁት እኮ እንደም የና መላኩ ንጉስ መላል ነው ንጉስና ያ እንደ ገጠር ሳር ቤት ተሰብስበዋል። አንዴ ሻይኑን ተረደ ሸካላጥ በዛረገው በየታ በተለገለ ካራናሳ ለቀው አረኔ ራምተኛ ረክ ናኒስተ የታይዋ ኢማብከል አንዲ ኮሎ በርበሬ ሰናቀማማ 5000 ነው ጌታ። እንደ ለጠጅ እንኳን ያከፈለን ነው እንኳን ለእንጀራ አጃጅቷ ቁንጬ ነው ተርጭልኝ እያለ ነው። ዛሬ የት ነው የምንገኘው? ዛሬ ግን ይመቻቸው አበሻ ምግብ ቤት ራያ ቆቦ ከድር ራያ መጣ ደግሞ አንዴ ጨርሶ በእንትን የምግብ እንትን አጋጥሞ አማ ሱፍራል ወይ መኪና ስለዚህ ይሄን እንትኑ እንጀራውን ገለል አድርገውና እስኪ ዶ ክርክሙ እንዳለም እስኪ እንደሱ አድርገው እስኪ ዙሪያው ተጋባል ጓደኛ በሽሮሙ ታቢናማ ተጠጋ ስና ሰውላረግ ዲዲ ደግሞ ጀመርከው እኮ መጀመሪያ ላይ ነው የፍቅር መጀመሪያ ዛሬ ጊዮርጊስ ነው። ዛሬ በስመ አብ ወወልድ ወመንፈስ ቅዱስ የተስማማ ይሁን ጤናችንን ይስጠና ሀገር ሰላም ይሁን ፍቅር ይስጠና። ከድራያ እንግዲህ ከአላህ ደግሞ አንተ ጋር ይሁን አሜን። ረመዳን አፍጥር አሜን። ረመዳን የተቀበለ አንተ ታሽካካት ድሮ ላይ ያመጣል አለው ሰነው ቁላላ ጉርበት አሁን ይሄ የት ነው የሚገኘው? ይሄ ምግብ ቤት አበሻ ምግብ ቤት ራያ ቆቦ ኦሪጂናል ምግብ አበሻ ምግብ ቤት ይባላል። በቃ ይሄ ራያ ቆቦ ስፔሻል ምግብ ይባላል። ይሄ ነው ይችላል እኮ ለፕሮሞሽን። ኧረ ችግር የለውም። ያና ሚጣሳት በርበሬ ተወዶ እንዲሰራ በጣም ብርጭቆ የለም ብራዘር በኔ ኬር ባይዘው ገጠር ስለሆነ ከተማ የመጣው ቶላ ሸለቀቅ ነው ለይማ እና ይመችህ ጤና። በነገራችን ላይ ይሄን ወንድማችንን ደግሞ አመስግን። ያው ዛሬ ንቅጥ አደረገዋል ያለው ስፖንሰር እሱ ነው። ማማ አቦ ይሄ አንድ ብር ዘጋን ተካሻው ሰፍ ነው ዲዲ ነንዳ ፈራቃዩ ጋር በህል እንግዲህ ቁጥሩን ብቻ ነው ፈልገው አይለጋ ያለ ሸጋ ይሄ ነው መኖሪያው አብቱ ራይ ቆየ ነው እኮ ከርሞ እኮ ነው የመጣው። ያ አብቱ ሸራሃ ይፈላ አሜን። አዎ